ይሰራል። አቡነ ተክለ ሃይማኖት የባረኩት ታቦት እስካሁን ይሰራል። እንዴ ምንም ተዋሩ። አቡነ ጴጥሮስ በመትረጌስ የተረሸኑት ፒያሳ ላይ የእሳቸው ታቦት እስካሁን ይሰራል። በገጠር ቤተክርስቲያን ያሉ ካህናት የሚባርኩት ታቦት ይሰራል። የዛሬው ሲኖዶስ ግን ቢዝነስ ነው። ቤተክርስቲያን እያሰፋ አቡነ ከሌ መጣ ተብሎ ይችን የመሰለች እንጨት አልፋና ኦሜጋ ብለህ ጽፋለህ። 10 ትእዛዛት ሌላ ነገር የለውም። በስመ አብ ወወልድ ወመንፈስ ቅዱስ በቃ ጳጳሱ ማትያስ ባረከው ተብሎ ቁጭ ይላል። እዚህ ሀገርም እንደዚህ ነው የምታረጉ። ይሄ ደግሞ ደደብ አማራ አእምሮ የቀረጨረ ተከትሎ ያን ይንቀሳቀሳል። በቧንቧ ውሃ ደግሞ ቀርተው ጸበል ፈለቀ ይሉታል። ንግድ ነው። ትግሬዎች የሚቀልዱብን፣ ጉራጌዎች፣ ኦሮሞች፣ ደቦች የሚቀልዱብን። ስለዚህ እኛ አማራ ሃይማኖታችን ተነጥቀን ለማለት ነው እንጂ ታቦት አያድንም እያልኩ አይደለም። የማትያስ ታቦት ሽንኩርት ነው የምንከትፍበት። አያድንማ። እንጨት ነው ወይ እብነበረድ ነው። እብነበረድ ከሆነ መስኮት አድርገህ ትሰራዋለህ። ደግሞ 10 ፍሳታ እዚህ በር ላይ ካረከው ይጠብቃል እግዚአብሔር። ተመቸ እንዴ? ፊፕል ተመቻች። ሊነቃነቅ ይችላል። ሌባ ኦርቶዶክስ ቀሚስ ለባሹ ሞጣ ተቃወመ ታቦት ብሎ ነገ እንደሚመጣ ቃል ብትነቃነቅ ታብሰኛለህ። አላቆምም። ባናት ዘግዝቄ ፎቶን ዘግዝቄ ጳጳሱን እመጣለሁ። ማትያስን አሁን ልገልብጥና ላምጣው ምንም አያመጣም። አቡነ ጴጥሮስ ግን ብዘቀዝቅ መብረቅ ይመታኛል።